እናንተ እንደዚህ አይነት አካባቢ ጋር ማስቀመጥ መበላሸት ነው፣ መርከስ ነው፣ የሀገር ህልውና መንካት ነው። በተለይ አርቲስቶች የምትባሉ ሰዎች እናንተ ማትረቡ ሆዳሞች፣ ቲያትረኞችም፣ ድራማ ሰሪዎችም፣ ዘፋኞችም አርቲስት የምትባሉ ፖለቲካው ጋራ እናንተ እዛው የምትሰሩትን እየሰራችሁ ትኖራላችሁ። 2 ራስህ መግቢያ ፈልገህ ጦር እንዴት እንደሚነሳ እንዴት አድርገህ ህወሓትን መቀጥቀጥ እንደምትችል እንዴት አድርገህ ፌዴራሊዝሙን ማጥፋት እንደምትችል የራስህን ኢትዮጵያ መመስረት ስለምትፈጥ አንተ እኮ ራሱ አህዳዊ እኮ አትባልም። አንተ እኮ አህዳዊም አይደለም ጭራሽ። ያንን የሚያህል ሀገር 4 ትናንሽ አድርገህ እንዲያውም ደርግ እኮ ይሻላል። ስማችንን አልከለከለንም። አትሊስት ወለጋ ለሚለው ወለጋ፣ ጎንደር ለሚለው አንተ እኮ ጭራሽ ጎንደር የሚል የለም ወለጋም የሚል የለም። እንደ ኮምፓስ ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ አድርገህ በኮምፓስ ልትወስንን የፈለግን ልክ እንደ አንድ ቋንቋ ተናጋሪ፣ ልክ እንደ አንድ ብሔር ራስህ ፕላን አድርገህ የመጨረሻው የሳብካት ጆከር ምንድነው? መከላከያ ውስጥ ችግር ፈጥሬ እዛ በሚፈጠረው ችግር የኢትዮጵያን ለምን አማራ እንኳን ተው እነሱ እኮ ተዋቸው 4 ስታጋድምባቸው 4 ምን አይነት ሰዎች እኮ ምን አይነት ዘሮች እንደሆኑ ግልጽ ታውቋል። 4 ስታጋድምባቸው 1 ወር እንኳን ሀዘናቸውን አልተቀመጡም። 1 ወር ዛሬም ካንተ ጋር ናቸው። ዋናው ማንም ድብን ይበል ማንም ይሙት ለሰው ነፍስ ሳይሆን የሚኖሩት ለሆዳቸው ስለሆነ ይከተሏል ላለመሞት። ይሄም ኑሮ ሆኖ ኢትዮጵያ ውስጥ ያለው ኑሮ በተለይ የሰሜኑ አካባቢ መካከል የሰሜን አማራ ክልል ኑሮ ሆኖ የሚጓጉለት ኑሮ ኦሮሞ እንኳን ቢጓጓለት አየሩ ራሱ በቂ ነው። ደቡብ ቢጓጓለት አየሩ ራሱ በቂ ነው። ስታጋድምላቸው ይሄው ዛሬም አብረው ናቸው። በጉልበት ባያግዙም እየሸለሉ እየዘፈኑ ቅራቅንባቸውን ፕሮፓጋንዳቸውን እያደረጉ ዛሬም ካንተ ጋር ናቸው። ስለዚህ ይሄ ሰሜን እዝ ውስጥ የተፈጠረውን ነገር አይስወር ራስ አብይ አህመድ አጫሉን እንዳስገደልክ ጆሃር አንተ እኮ ስማርት እኮ ነው። ግን የጥሩ ነገር ሰው የክፋት እቺን ነገር እንኳን አሁን እዚህ ጋር ድራማ ያሰራሃቸው እነዚህ 7 ሰዎች ትግራይ ውስጥ አንደኛ ነገር ጊዜ ወፍራም ሰው ብዙም አታገኙ። እንኳንስ በወታደሩ አይደለም ጠብደል የሚያካክሉ በቅርብ ጊዜ ወደዛ ይሄዱ እነዚህ ሰዎች ድራማ አሰርቶ የትግራይን ህዋትን መውቀስና ሰሜን እዝን ነኩብኝ፣ ወታደሩን ነኩብኝ፣ የሀገር ድንበር ተነካ። ከመቼ ወዲህ ነው የሀገር ድንበር የጠበቀው? ይሄ መከላከያ ሀገር ድንበር ቢጠብቅ ለምን ኤርትራ ትገነጠል ነበር? መከላከያ እኮ ማለት እኮ ምን እንደሆነ ታውቃለህ? አላማ የሌለው ኢላማ የሌለው ስራ ሲያጣ ክፍት የስራ ቦታ ኢትዮጵያ ውስጥ ትልቅ ካምፓኒ መከላከያ ነው፣ ፖሊስ ነው፣ ወታደር ነው። አንደኛ ጉልበታም ሆነ ነው የምትኖር፣ ሁለተኛ ለልብሱ ክብር የለው። ለምን እንደሚኖር መከላከያ ከደርግ ወታደርን ጀምር የኃይለ ሥላሴን አለቀ መንግስቱ ኃይለማርያምን ጠምዝዞ ኤርትራን ይዞ እንደ ኢትዮጵያ ስልጣኑን ማቆየት ሲችል የደርግ ወታደር ሆኖ መከላከያ ሆኖ ኤርትራን ያስገለጠለ ኢትዮጵያን የባህር በር ያሳጣ ለዚህ ሁላ ችግር ያበቃን ይሄ ቅማላምና ኢሳያስ የተተከለው ዋና መከላከያ የሀገር ድንበር ጠባቂ ስላልሆነ ቢሆንማ ኖሮ መንግስቱ ኃይለማርያም ጨቋኝ ከሆነ ኃይለ ሥላሴ ጨቋኝ ከሆኑ ዋና መሪዎችን አንስቶ ነፃ ምርጫ ፍትሃዊ ነገር አስቀምጦ ኤርትራ ማትገነጠልም፣ ኢትዮጵያ መስቀልቅሎ አይወጣም። ኦሮሞም ዛሬ ለመገንጠል ሲዳማም ሶማሌም ለመገንጠል ፌዴራሊዝም የሚባል ነገር አይፈጠርም ነበር እኩልነት ቢኖር ነው። ስለዚህ የእናንተ መከላከያ ማለት የሀገርም የድንበርም የምንም ጠባቂ አይደለም። ራሱንም አይጠብቅም። ራሱ ሮቦት ነው።
ይላል እኮ ህገ መንግስቱ እኮ እንዲያውም ህገ መንግስቱ እዚህ ጋር እንዴት መከላከያ ለጠቅላይ ሚኒስቴሩ ታዛዥ ይሆናል? እንዴት መከላከያ ለፓርቲ ታዛዥ ይሆናል? መከላከያ የራሱ ኢታማዦ የራሱ አዛዥ የራሱ ጄኔራል ሊኖረው ይገባል። ህገ መንግስቱን የሚከተል ግን ቤተ መንግስት ላለው ታዛዥ መሆን አልነበረበት። የኢትዮጵያ ህገ መንግስት ግን የሚለው ምንድን ነው? ለጠቅላይ ሚኒስቴሩ ታዛዥ ነው ይላል። ጠቅላይ ሚኒስቴሩ ተነሳ ሲል የምትነሳ፣ ቁጭ በል ሲል ቁጭ የምትል የመሪው ፓርቲ ፓርትነር መከላከያ ማለት ሶ ሌላው ከስንት ሺህ የሰሜን እዝ ወታደር 15 ሰዎች ብቻ ናቸው ተርፈው የመጡት። ይሄንን መልሱ። ያው አጋጣሚ እናንተ እድሉን የምታገኙት ወንበሩን የምታገኙት ሰዎች ጠይቋቸው። እንግዲህ 20 ሺህ የሚሆን ወታደር አለ። 2 ህዋት ትግራይ የተወረረችበት ምክንያት ዛሬ ህዋት 27 ዓመት ለሰራው በደል ለመጠየቅ ነው ወይስ መከላከያን ስለነካ? እንግዲህ የኢትዮጵያ ወታደር ተነክቷል ብላችሁ ገባችሁ እንጂ የኦሮሞ ልጅ በህዋት ጊዜ በኢህአዴግ ጊዜ ተበድሏል ብላችሁ እንደኛ ብላችሁ አይደለም። ለታሰሩት እግራቸው ለተቆረጠው ለተባረሩት ለሞቱት ብላ አይደለም። አማራ ውስጥ ለእግሩ ለተቆረጠው ለታሰረው ብላ አይደለም። ቤንሻንጉል ግምዝ ውስጥ 27 ዓመት ለተገደለው ጋምቤላ ውስጥ ለሶማሌው ብላ አይደለም። ምክንያት መነሻ አሁን እስከዛሬ 2 ዓመት ድረስ ዝም ብለ የምትፈልገውን ነገር ፈልገ አድክመ ምናምን ነገር ከነሱ እንዲመጣ ነበር የፈለግከው። ልጃቸውንም ገለ ዛሬ መኮንንን ሁሉንም አድርገ ማለት ነው። ዛሬ ግን ዘለህ እንደ እንትን እዛ ጋር የሄድከው ለምንድን ነው? ያንተ አሽከሮች ስለተነኩ ብቻ ስለተነኩ አይደለም። ስራህን ለመፈጸም ኢላማህን ለመምታት ቅብልና ስላጣ ተቀባይነት ስላጣ በምን ታምጣ? ሁሉንም ገለጭ ጨረስክ። አጫሉንም ገደልክ፣ አልሆነልህም። ጀዋርንም አንዴ ለመግደል ሞከርክ፣ ሁለተኛ ባጫሉ ምክንያት አሰርከው። ለማንም አወረድክ። ቁጭ ብሎ እያየህ ነው። ምን ታርግ? ምን ልስራ? የአባይ ነገር ተጠያቂነቱ እየበዛን እየሰፋን የመጣው የግድቡ ነገር ያ ሁሉንም አሰርክ። እስክንድርን ሁሉንም አሰርክ። በቃ ልደቱንም ሁሉንም አሰርክ። የምትችለውን እያስፈራራ ከጋዜጠኛውም ከምናምን ታባረራለህ። ከዛ ምን ለምን ወታደር እንግዲህ ገድባ አትይዝም። መከላከያው ሲመጣ ይመጣል፣ የሚቀየር ካለ ይቀየራል። እንግዲህ ጀኔራሎቹ ራሱ 2 ነው የተቀየሩት የሰሜን እዝ። ስለዚህ የሚቀጥለው ጄኔራልን ላከው። ጦርነቱ ከመነሳቱ ከ1 ሳምንት በፊት እንግዲህ ጄኔራል ነበር ሊቀይር የነበረው። አይሆንም ማለት ቢኮዝ ጄኔራሉ ምን ይዞ እንደሄደ አናውቅም። እኛም ቢሆን አናረገውም። እንደ ሀገር እንኳን እኔ እዛ ቦታ ላይ ብንሆን አናረገውም። ቢኮዝ ችግር አለ። ጄኔራሉ ምን ሀሳብ ይዞ እንደመጣ አታውቁትም። ምን ፕላን ይዞ እንደመጣ አታውቁትም። ስለዚህ አንቀበልም ማለት ነው። ከዛ በኋላ ነው መከላከያው ተነካ የተባለው። መከላከያው ልብሱ ወለቀ። አንተ እውነት ለሚሊቴሪ ክብር አለህ? አንዳንዶች ችግር አለባችሁ እዚህ ሊቭ እያያችሁ የምትደውሉ። አንተ እውነት ለሰው ልጆች ክብር አለ? በእርግጥ አሽከሮች ስለተነኩ ብቻ ያንተን ስልጣን እንደዚህ አቅፈው እዛ ላይ ቁጭ ያደረጉት መከላከያዎች ስለተነኩ ነው እንጂ ለኦሮሞም ብላ አይደለም፣ ብለ ስለተነኩም አይደለም። እንደዚህ አይነት ድራማ ሰርተ ነው ትግራይን ይወረድከው። ዛሬ በዋልታ ላይ አታለቃቅስ። እንዴት እውነት ራሷ ትጮሃለች። ኦኬ አጫሉን የገደልክ ሰውዬ በሀሳብ ልዩነት፣ ጀዋርን ያሰርክ ሰውዬ በሀሳብ ልዩነት፣ በቀለ ገርባን ያሰርክ እና አብዲን ያሰርክ በሀሳብ ልዩነት። አንተን የሚያምንህ ካለ ሾርት ሚሞሪ ብቻ ነው። ሾርት ሚሞሪ አይደለም፣ የሞተ ሰው ነው የሚያምንህ። በቃ የሞተ ሰው ነው አንተን የሚያምንህ እንጂ ማንም የሚያምኑ እዛው መካከለኛ ሰሜን ያሉት ይመኑ። እኛ ግን አንድ ነገር እንንገር፣ እንደ ኦሮሞ እንደ አንድ ሴት አንተን የሚያምንህ የለ። እንዳናምንህ 2 ዓመት ከ7 ወር የሰራሃቸው ድራማዎች፣ የገደልካቸው ሰዎች ምስክር ናቸው።
ኦኬ ከህዋት ጋር ያለህ ነገር እንዳለ ሆኖ ግን ህዋትን ለመያዝ የሄድክበት መንገድ ለኦሮሞ ህዝብ አዝነህ አይደለም፣ ለአማራው ህዝብ አዝነህ አይደለም፣ 27 ዓመት ለሰራው ወንጀል ልትጠይቀው አይደለም። ያንንማ በህጋዊ መንገድ እኮ ወስዶ ክንፈን አስረክበው አሳይተውሃል። ቢንያምን ይዘህ እኮ አሳይተውሃል። ግን ከዛ በኋላ ችግሩ ወደ አንተም ስለሚመጣ አንተና መሰሎችን ኦፒዲዮችን ችግሩ ስለሚመለከታችሁ ለምን አብራችሁ ገዳይ ነበራችሁ እናንተ ስለሆናችሁ ነው። ስለዚህ የምትሰራው ዋልታ ላይ የምትሰራውን ድራማ እድሜ ላይ ኢህአዴግ 30 ዓመት ኖረንበታል። ያ በእርግጥ ብዙ እንጭጮች ስላሉ አንተ የምታስተዳድረው ሀገር ላይ የተፈጥሮ እንጭጮች ስላሉ ሊያምኑ ይችላሉ። አንተ አብይ አህመድ የምትባል ሰው በሀሳብ ልዩነት ማታመን፣ አንተ ብቻ መሪ፣ አንተ ብቻ ቆንጆ፣ አንተ ብቻ አዋቂ፣ አንተ ብቻ ተናጋሪ፣ አንተ ብቻ የሀገር ባለቤት፣ ሌላው መብት የሌለበት፣ የመናገር መብት የሌለበት፣ የማውራት መብት የሌለበት ያ እንደ ደና ሰው እንኳን የሆነ ደና ትምህርት ወይ ተፈጥሮ ጥሩ እንትን ኖሮ እያነበብክ የምትናገር ሰው ካላነበብክ የተጻፈ ነገር አንበበ የምታወራ ሰውዬ ያ ከውስጥ እንኳን ተፈጥሮ የሆነ ዕውቀት ውበት የሌለው። ስለዚህ አንተ ዛሬን ልታልፍ ትችላለህ፣ ነገን ግን አትቆማትም። አንድ ነገር ደግሞ ልጨምርልህ ያ ሁሉም ብሔረሰብ ኦሮሞ፣ ትግሬ፣ ሁሉም ሌሎችም የገባቸውም ሌሎችም ነፍጠኞችም ምናልባት ዛሬ ልትፎክር ትችላለህ፣ ምናልባት መሪዎቻችንን ልትይዝ ትችላለህ። ግን እንዳትረሳው የምፈልገው መሪን መያዝ ይቻላል፣ መሪን ግን ላለመፍጠር መከልከል አትችልም። የትግራይን ህዝብ ዛሬ ኑ እኔ አለማቸዋለሁ ያ ይሄ አምባገነን መንግስት ውሃ የሌለው ነው ያልከው። ወደ ኦሮሚያ አንተ የመጣህበት በሻሻ ውሃ አለው እንዴ? የተወለድክበት ሀገር ወለጋ ላይ ውሃ አለ እንዴ? ተወለጋ ትሄድ ሰላሌ እዚህ ሸዋ አካባቢ ውሃ አለ እንዴ የሚጠጣ? ባሌ የተፈናቀሉትን ሰዎች እንኳን በቂ መሬት አግኝተው ውሃ አለ እንዴ? ምን አይነት በስባሳ እንደሆንክ እኮ እኔ አንዳንድ ጊዜ እናንተ እኮ ስድብ አይደለም እኮ የሚያንሳችሁ ቢቻል ሚሳኤል ለእያንዳንዳችሁ ሚሳኤል። ስድብማ ምን አለው? ሚሳኤል ዛሬ ለትግራይ እናት ውሃ ልትላት ትችላለህ። ውሃ ግን ማን ገዝቶ እንደሚያጠጣት ለይታ ታውቃለች። ለትግራይ እናት በዋልታ በኩል ሆነ ውሃ እንኳን ቀድታ የማታውቀው ንጹህ መጠጥ የሌላት 27 ዓመት አንተ እውነት ኢትዮጵያን የምትወድ ከሆነ ምንም የኦሮሚያ እንትን ውስጥ ብትሆን ለምን እንደዛ ብለህ አልተናገርክም ነበር? ለትግራዮች ለምን አጠገብ አልነበሩም? ጆንቶች ለምን ለነሱ ለትግራይ ህዝብ ውሃ ሰሩለት ለምን አላልክም? ለምን አልነገርካቸው? እንዲሰሩ ለምን እንትን አላልክም? አስተዋጽኦ አለ ለምን አላረክም? ለምን አልሰራ? በኢትዮጵያነት አይደለም የምታምነው? ግን አንድ ነገር ልጨምርልህ ያ ዛሬ እኔ 100% እነግርሃለሁ የእነሱን መሪ መያዝ አትችልም። በአንተ እጅም አይገቡ ያ በአንተ እጅ ከሚገቡ እንደ ቴዎድሮስ እንደ ዮሐንስ አንተ ጋር መግባት አያስፈልግም። አንድ ዛሬ ደብረ ጽዮን ልትገል ትችላለህ። ማን ነው እነዚህ ልትይዛቸው ትችላለህ። ግን የሚፈጠረው ደግሞ ጀግና ለአንተ አይደለም ለሌላውም ሊያሰጋ ይችላል። የትግራይ ህዝብ የራሱን ህወሓትን ገለ ይሄን ድርጅት አንስተ እኔ በላኩላችሁ ተላላኪ ላስተዳደር ስትለው የዛኔ እኔ ራሴ እውነትም በቃ እውነት አንተ በምትልከው ከተተዳደረ ያ ይዛናል። አታስብ። ዛሬ እነሱን ይዛለሁ ነገ እኔ በምልከው ያንን ሀገር አስተዳድራለሁ ብትል አትችልም። ዛሬ እንዲሆነን ነበር ሲል እኛም ብለን ነበር። እኔ ምን አልኩኝ? እንዲያው ምን እንዳልኩ ታውቃለህ? እንዲህ አልኩኝ፣ ቄሮ ኢህአዴግን በማውረዷ
ህዋትን በማባረሯ ተጸጸተች። እግዚአብሔር ሰውን በመፍጠሩ ተጸጸተ ነው አይደለ? ቄሮ ህዋትን በማውረዱ ተጸጸተ። ለኔ ይሄ ነው መልሱ። ይሄም ህዝብ መቼስ የተለየ ነገር አትሰጠው። ይሄም ህዝብ ሲሪየስ፣ ይሄም ህዝብ ያ አንተ በምትልክለት ይተዳደርልኛል ካልክ አንድ ቀን ዝም ሊልህ ይችላል። ልክ እንደኛ ዝም ሊልህ ይችላል። አሁን ዛሬ ራያ ሰቆጣ የሆነ ነገር ታፍነን ነበር። ነገ ደግሞ ያንን የሰቆጣ ነገር ቂጡን ስለምትበላው አንተ ምን አይነት መልስ እንደሚጠብቅ ታውቀዋለህ። የራስን የወጣህበትን ሀገር ያ 27 ዓመት ስታስተዳደር የነበረውን ኦሮሚያ እንዲህ አንገት የቆረጥ የለም። በህዋት ጊዜ እኮ አንገት ተቆርጦ እኮ አላየን። ለአክቲቪስቶች ቪዲዮ ተቀርጾ ይላካል። እሱንም አያወጡትም ህዝብና። በአንተ ጊዜ እኮ የሰው ልጅ እንደ ድመት እንደ ውሻ ሬሳ ኦሮሚያ ላይ አንገት እየተቆረጠ አንገቱን እዛ ጋር እግሩን እዛ ጋር ያየንበት እኮ ቶ ባጫሉ ጊዜ ያደረገው ነገር። ዛሬ እኮ ስንት የኦሮሞ ሬሳ እኮ የለም። አጫሉን ለመቅበር የወጡ እኮ ብዙ እናቶች እኮ ታፍነዋል እኮ መናገር እኮ አይችሉም። ቤቱ እኮ ያልተመለሰ የት ወስደ። ስለዚህ አንተ ይህንን ህዝብ 1 ዓመት አይደለም 15 ቀን ፈቅደልሃለሁ፣ አይቀበልም። ያያችሁ ነው የምትደውሉት ምን ይመስላሉ? በእግዚአብሔር እንዲያውም ልንገርህ፣ ያልተነሳው ህዝብ ይነሳባል። ያልተነሳው ዛሬ የሚነሳው የተወሰነው ሊሆን ይችላል። ያ ነገ ደግሞ ሙሉ የትግራይ ህዝብ ሙሉ ያቺ ትግራይ የተባለችው በሙሉ ይነሳባል። ኦኬ ቢኮዝ አንተ ገዳይ ነህ። ቢኮዝ አንተ ምንም የምታመጣው ነገር የለም። ምንም ነገር አንተ ነቀርሳ ነህ፣ ገዳይ ነህ። ዛሬ በሐሳብ አብይ አህመድ የሰው ልጆችን ሐሳብን እኮ ነው የገደል። ሐሳብን እኮ ነው ስላሰበ እኮ ነው፣ ስለተናገረ እኮ አይደለም፣ ስላሰበ እኮ ነው። አንድ ሚዲያ ላይ እኮ ለውጥ የለም ለኦሮሞ ያልከውን እኮ ትልቁን ልጅ አጫሉን እኮ ነው የገደልከው አንተ። የአንድ ቀን ቂም ይዘህ ሁሌም አሁንም ታወራዋለህ። ኢሳያስ አፈወርቅ የመጣ ጊዜ እምቢ ካላችሁ ቄሮ ነጠራባችኋለሁ ብሎ አለ ብለህ በወድ ቂም ይዘህ ይሄ የተበላሽ የተመረዘው አይምሮህን ዛሬ ልጁን የገደልከው አንተ ሐሳብ በተግባርማ የሚሟገተንማ አትገለውም። ጫካ ያለው በተግባር የሚሟገተንማ ጉልበተኛውንማ የታባጊንተ ሐሳብን የገደልክ ሰውዬ ከሌላ ቦታ የሚመጡትን ደግሞ ሐሳቦችን ምን ልታረግ እንደምትችል እናያለን። አንተ የምትፈልጋት ኢትዮጵያ ደግሞ አትመሰረት። አንተ የምትፈልጋት ኢትዮጵያ ምዕራብና ምስራቅ ደቡብ እያልክ የምትፈልጋት ኢትዮጵያ እኛ በአቅጣጫ የተወለድን በአቅጣጫ ያደግን አይደለም። ማንነት ያለን ቋንቋ ያለን ህዝቦች፣ ማንነትና ቋንቋ የሌላቸው መሪ የሌላቸውን እዛው ሂድና አማራ ክልል መሪ የሌላቸውን እነሱን ሂድና በአቅጣጫ በሰሜን በእዝ ብለህ ከፋፍለህ ምራቸው። እስከመቼው ግን ኦሮሚያ ናት ማለት እስከመቼው መሪ ስለያዝክ ዛሬ ሰላም የለም። መሪ ስላለክሰ ዛሬ 53 ልጅ ተገሏል። ነገ ደግሞ ካጠገብህ ደም እንባ ያስለቅሳል። ካጠገብህ ያለው አንድ ነገር ወቅ ያወራ በሙሉ የሮጠ በሙሉ ይደርሳል ማለት አይደለም። ፈጥኖ ይደርሳል ማለት አይደለም። እንዳንተው እየሳቀ እንዳንተው ይሄ እንደ ድሮ ድርጅት ሆኖ ራስን አሳውቆ ተቃውሞ ወጥቷል። እዛ አጠገብህ እያለ አንተንም ማሰቃየት ነው።
ወዳጅ መስሎ ጠላት መሆን ነው አንተ የሚያዋጣው። ከዚህ በኋላ መታየት ግልጽ እንዲመሆን ቀርቷ ኦሮሞ ቤት ውስጥ ጠብቃት። ስለዚህ አንተ የምታወራው ዋልታ ላይ የምታወራው ወሬ የኦሮሞ ህዝብ ጠብቆኛል፣ የኦሮሞ ህዝብ አምኖኛል። ሌላው ሊያምን ይችላል። ለነገሩ ጥሩነቱ በአማርኛ ለምስ በሲዳመኛ ምናምን አድርገህ ተርጉማ አትሰራው። ሌላው ደግሞ ህዝብን ንቆሃል እኮ በቃ ንቆሃል። አንተን የሚከተል አንድና አንተ መራራ ጉዲና እንዳለው መሳሪያህን ቁጭ አድርግና ከህዝብ ጋራ ተወያይና ከህዝብ ጋራ ምርጫ እግዚአብሔር በዜሮ ነው የምትወጣው፣ በዜሮ። ለዚህ ነው መከላከያው ተነካብኝ ብለህ መከላከያውን እንትን ብለህ ያስገባው። ያ ለመከላከያው የሚያዝን ግን በግድ እኮ ነው። ዛሬ አንተ እኮ አዲስ አበባ ውስጥ ትላንት ማክሰኞ ሮብ ጦርነት ጀመርክ፣ ሐሙስ ለታ ያላችሁን ስፓጌቲና መንኮሮኒ ብለህ በየመንኮሮኒና በየፓስታ ማምረቻ ፋብሪካ ውስጥ እየሄድክ ትለምናለህ። ገንዘብ በየመስሪያ ቤቱ ያንዳንድ ወር ደሞዛቸውን ደርግ እንኳን 17 ዓመት ሲታገል ደርግ እንኳን 17 ዓመት ሲታገል 13 ዓመት ታግሎ በ14ኛው ዓመቱ ነው ማዋጮ እሱንም በቀበሌ ብሎ የለመነ። አንተ እኮ ዛሬ ትግል ጀመርክ፣ ነገ ልመና ጀመርክ። መንኮሮኒና ፓስታ እንዲያውም በፈቃደኝነት ነበረ ደርግ ዳቦ ቆሎ ቆረጡ እንዲበሉ። እሱንም ህዝቡ የሚያደርግ የነበረ ልጁ ስለሄደበት ነበረ ውትድርና። አንተ እንደ ሻርሙጣ ብቻ መልክና ሰማምርና ያ ለዚህ ለገልጃጃና ለዚህ ለአህያ እንጭጭ ህዝብ አታለው። እኛን ግን አታታለለን ወይ ሞት ለዓላማ መሞት ብሏል ደብረጽዮን። ለዓላማችን እንሞታለን፣ እንሰዋለን። ለዓላማ ይሞታል፣ ለዓላማ ይሞታል። አህያ ማትረባ ሰው አሳፋሪ። አንተ መሰሎች ምን አለበት ከኦሮሞ መጣው አትሉ? ለእናንተ ስድብ ወይኔ እኔ እጄ ላይ ሚሳኤል በኖረ ለእያንዳንዳችሁ አንዳንድ ሚሳኤል ነበር መጋብዛችሁ። ለአንድ ቦታ ለእያንዳንዳችሁ አይስወር ህዝቤን ሰላም ማሳረፍ ነው የምፈልገው። ህዝቤ ሰላም እንዲሆን ነው የምፈልገው። 3 ትውልድ 4 ትውልድ እየተሰደደ ይሄ እኮ ህይወት እኮ አይደለም። ተኖርና ተሞተ ማፈሪያ። እኛም ሰው ነን እንላለን እንዴ? ጥለነው ብንወጣ ጥሎን የማይወጣን የማይሸሽ ማንነት አለን። እሱ ነው እንደሚያደርገን ማንነት ስላለን ነው። ዘር አለን፣ ጎሳ አለን። እኛ እንትን አይደለም ከየትም የተፈጠረን ቋንቋ አለን። አመጣጥስ በዘር የተሰራ ፖለቲካ ዛሬ የዘር ፖለቲካ ማጥፋት አለብን። በዚህ በኩል ደግሞ ልብ እንኳን የለህም። እኛ እርስት ለማስመለስ አይደለም ይሄድ ነው ትላለህ። ታዲያ ምን እያረክ ነው? የሰውን ሀገር ሐውልትና የሰውን ባንዲራ እየበጫጨቀ ይሄ ማይረባ ደደብ መከላከያ። ለነገሩ የትኛው ህይወታችሁ ነው? የትኛው የተማራችሁት ነው? ከ9ኛ ክፍል ነው መከላከያ መሆን የሚቻለው? ከ9ኛ ክፍል ነው? ከ8ኛ ክፍል እኮ ነው በቃ መከላከያ። ሰው በውጭው ዓለም ሰው የሚሊቴሪ ትምህርት ተምሮ የሀገር ፍቅር ኖሮት ህዝቦች ለማያውቁት ለአፍጋኒስታን ለፓኪስታን እኮ ነው ዩኤኖች የሚታገሉት። ጥቁር የለ ነጭ የለ። ይሄኛው ደግሞ እኛ ነው የሚታገለን። ሲሆን አምባገነን መንግስት አውርዶ የራሱን መንግስት አድርጎ ህዝብን በሰላም የሚያስተዳድር ስርዓት እስከሚሰራ ድረስ ይጠብቀናል። እኛ አይጠብቀን። 30 ዓመት የገደለን እኮ አምባገነን መንግስት፣ አምባገነን መከላከያ፣ አምባገነን ህዝብ። ጤነኛም የለም። ከኛው አይደለን የምትወጡት። አንድ ቀን ወጣችሁ ለምንድን ነው ሰው የሚሞተው ትላላችሁ እንዴ? እናንተ አይደላችሁ እንዴ የኦሮሞን ሴት የምትደፍሩት? እናንተ መቃጠል አይደለም መንከት መቆራረጥ ነው ያለባችሁ መከላከያዎች።
የኦሮሞን እናት የኦሮሞን ህፃን የኦሮሞን ሴት ልጅ እኮ የምትደፍሩ ናችሁ እኮ ወለጋ ገብታችሁ። ለእናንተ ነው የሚታዘነው? ለመጣው ላይ ሄደው መንግስት በሙሉ ለምታጨበጭቡት ትላንትና የህወሓት አሽከሮች ዛሬ የብልጽግና አሽከሮች። መቼ ነው በራሳችሁ የምትቆሙት? መቼ ነው እንደ መከላከያ ህግን የምታስከብሩትና ጊዜ አልቋል? እናንተ እኮ ህጋዊ ባልሆነ እኮ መንግስት እኮ ነው ህጋዊ ባልሆነ መንግስት እኮ ነው ዛሬ ትግራይ ነው የምትወሩት። ነገሩ እንኳን ከባድ ቢሆን ነው ይሄ መንግስት ህጋዊ አይደለም ብላችኋል እንዴ? እናንተ መከላከያዎች ምንድን ታውቁታላችሁ? ግን ምን እንደሆናችሁ እናንተ ታውቁታላችሁ? ለምን እንደምትታገሩ ታውቁታላችሁ? መከላከያ የሀገር ጠባቂ የህዝብ ጠባቂ የ110 ሚሊዮን ህዝብ ጠባቂ ህገወጥ መንግስት ጋር ሆናችሁ አይደል ትግራይ ነው የምትወሩት? እውነት ህዋትን ለማቅረብ ህገወጥና አብሮ ሲሰራ አብሮ 30 ዓመት ሲገል የነበረው አብይ ራሱ የዛ ፓርቲ አባል አልነበረም እንደ ኦፒዲዮ? እናንተ ላይ እርምጃ ቢወሰድ ለምን ነው የምናዝነው? ከምትሰሩት ግፍ ከምትፈጽሙት ግፍ የትኛው ውጪ ጠላት መጥቶ ነው እናንተኛን የምትጠብቁ? ቁጭ ብለህ ከመቀለብ ውጪ በታዘዝክበት በሄድክበት በሙሉ ታንክ ለእሬቻ ታንክ ይዛችሁ የምትመጡ አይደላችሁ እንዴ? ለህዝብ ለአንድ ህዝብ ለአንድ ትንሽ ብሔር ለአንድ ትንሽ አካባቢ የውጭ ጠላት ይዞብህ የመጠመሰል ታንክ ታሳየናለህ። ይሄንን እንኳን ተው የሚል መከላከያ አለ እንዴ? ከጄኔራሉ እስከ ኮሎኔሉ እስከ መቶ አለቃው እንዴት ለህዝብ ታንክ ይወጣል? ፖሊስ እንኳን በቂው አይደለም እንዴ? ለምን በስነ ስርዓቱ? ችግሩ እኮ ፖሊሱ ዝም ብሎ ነው የሚሰለጥነው። መከላከያው እኮ በትክክል ነው የሚሰለጥነው። አባቱ ነው የሚበላው መከላከያ ሲሰለጥን አይደል? ያ ስለዚህ መከላከያ ነው ህዝብን የሚገድለው። የክልሉ ፖሊስ ግን ለህዝቡ ያደረብ ቢኮዝ ችግሩን በቅርብ ስለሚያየው። እናንተ ግን በየካምፑ ተጠቀርቅማችሁ እኔ እናትና ቤተሰቤ በሚከፍለው ታክስ እኮ ነው ያንተን ሆድ የምንሞላው ያንተን ቀለብ የምንሞላው። ታዲያ ይሄ ቢደርስብህ እኛ ነን የምናዝንልህ? እንደ ህዝብ እኛ እንዘንልህ? አናዝንላችሁ። ከዚህ በለጠም ቢቻል እናንተን እንደ ደርግ ወታደር ከፊት እየሸከሸኩ እናንተን ማስወጣት ነው። ጠንቆች ናችሁ እናንተ ጄኔራሎቻችሁ፣ ምድረ ሲጋራምና ምድረ ጠጪ። እናንተ ራሱ ስርዓት የላችሁም። ይሄ ዝም ብሎ ስርዓት ምንም ለምን መከላከያ አርሚ እንደሆናችሁ ምን ማለት ነው? አርሚ ማለት ድንበር አስከባሪ፣ የሰው መብት ጠባቂ፣ በተፈጥሮ አደጋ ይሁን በሰው ሰራሽ አርጋችኋል። ምን በፖለቲካ ውስጥ አስገባችሁ? ህዝብ አልፈልግም ብሎ ያው ላጣጣ ሲመጣ አንገቱን ይዛችሁ ነው ስቶፕ ብላችሁ አታወሩም? እንደ ቱርክ እንደ ግብጽ የህገ መንግስቱ የመመረጫ የምርጫ ቦርዱ ሰዓት ሲያልፍበት አትጠይቁትም? እናንተ ከአምባገነንና ከህገወጥ መሪ ጋር ሆናችሁ እኛን እናዝንላችሁ ሲላችሁ እየገባችሁ ገጠር ውስጥ ህፃናትን የ8 ዓመት ልጅ የምትደፍሩ መከላከያዎች እናንተም ሁላችሁም ይሄ በአምተ ይሄ ሁላችሁም ከጄኔራላችሁ ጀምሮ እስከ ለዚህ ነው ልክልካችሁን የምነግራችሁ። መከላከያን እንደ እሳት ነው የሚፈራው። ሌላው በጣም ብዙ ሰዎች አውቃችኋለሁ። ትላልቅ ሰዎች ራሱ መከላከያን አትንኩ። መከላከያን ማን ነው? እንግዲያውስ አብይ እኮ አይደለም ወርዶ እየገደለን ያለው ከፓርላማ ወጥቶ ነው እንዴ? ለምንድነው መከላከያው ነው እንጂ መነካት ያለበት? መከላከያው ነው እንጂ። እንዲያውም እኛ እኮ እንደ ህዝብ እኮ ውረድ ምናምን እኮ የለም። መከላከያው ነው ምን እያረክ ነው ማለት ነው። መከላከያው ላይ ነው ሐሳባችንንም ጥያቄያችንን መጣል። እምቢ ካሉን እነሱ መከላከያው ነው ግዴታውን መወጣት ያለበት። ግን መከላከያው አንድ አክቲቪስት ሆነ አንድ የድርጅትን አንድ መከላከያን የሚናገር ይፈሯቸው። እንኳንስ እናንተ ሽርጣ ያ የደርግም ወታደር ከአፍሪካ አንደኛ ነው ሁለተኛው እንኳን ሄዷል። እናንተ ፈሳሞች ሰው እኮ ናችሁ። ይሄ ነገራችሁ ስላበጠ ነው እንዴ? ይሄ ነገራችሁ ስላበጠ ያንተ ይሄ ነው ያበጠው። ይሄ ብቻ ሳይሆን እንትን አልኩኝ አትበል። ተመታው ተደፈርኩ ገና ምን አይተ ለኛ ብሎ የሞተ ለኔ መቼ ነው የሞትከው? ለኔ ገንዘብ ሊበላ በዛ ሶማሌ ላይ ራስ እንትን ምንድነው የሚባለው
መንግስት በፈጠረው አልሸባብና እንትን እዛ የሄድክ ብትጋደም ለኔ ለጂጂ ብለናል። ኖ ለኢትዮጵያ ህዝብ ኖ። የኢትዮጵያን ህዝብ የሚጠብቀው እግዚአብሔር ብቻ ነው፣ እናንተ አይደላችሁ። የትኛው ችግር የትኛው የውስጥ ጦርነት ህዝብ ለህዝብ ጦርነታን አላነሳ። መጀመሪያ ራስህ እንዲያውም እኛ መንግስትን መናገር ከዚህ በኋላ ጠላታችንም መከላከያ ነው። መከላከያ ብሎ የተጎለተ መከላከያ ብሎ ሀገር ለመከላከያ ተብሎ አንድን ክልል የሚወር ህገወጥ መንግስቱ ህገወጥ፣ ፓርላማው ህገወጥ፣ መከላከያ ሚኒቴሩ ህገወጥ። እንዴት እንደዚህ ይወረራል? ምን ያህል እውነት ነው? 15 ሰው እንኳን 10 ሰው እንኳን አይሞሉም እዚህ ላይ ወጥተው ዶክመንተሪ የተሰራባቸው አንድ ፊታቸው ላይ እንኳንስ የባድሜ በረሃ አይደለም ብርቱካን የምትመስል እንዲሆኑ እንደዚህ አድርገን ተሞልታችሁ እናንተ ናችሁ መከላከያዎች። አራው እናንተ አይደላችሁ መከላከያዎች። ኤኒዌይ ተመልካቾች በጣም ነው የምናመሰግነው። ግን መከላከያ የሚባል ነገር አትፍሯቸው። ኦኬ አትመኗቸው። አብይ አህመድን አትመኑ። ሁሉ ነገር ውሸት ነው። ውሸት ነው። መከላከያ ትልቅ ስራ መስራት አለበት። ለወደፊቱ ሁሉንም ማባረር ነው። ቻው ወይዛው አንደኛው የትግራይ ህዝብ ይገላገላልና ደፍቶ ይልክልናል። ቻው